የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የማጀት አካባቢ ማህበረሰብ እንዲሁም ይኩኖ አምላክ ክፍለ ጦር ሰራዊትና 7 ለ7 ክፍለ ጦር ሰራዊታችን እንኳን ለዚህ ለተቀደሰች ቀን አደረሳችሁ አደረሰን። አሁን በፊት የተደረገውን ነገር ወደ ኋላ እንሄድበትም በማወቅም ይሁን ባለማወቅ እስከዛሬ ድረስ ይፍራታና ግድም ላይ ይሁን እንደ አማራ ይሁን አጠቃላይ በህዝባችን ላይ በማወቅም ባለማወቅም ጥፋቶች አጥፍተናል። ስለዚህ መሪ ቅድም ወንድማችን እንዳለው መሪ ሲያጠፋ ህዝብን ይቅርታ ይጠይቃል። ስለዚህ በህዝባችን በሰራዊታችንም ስም እኛ መሪዎች ይቅርታ እንጠይቃለን ማለት ነው። እናንተም ይቅርታችንን እንደምትቀበሉን አንጠራጠርም። ስለዚህ በርከክ ብለን ሁላችንም ህዝባችንን ይቅርታ እንጠይቃለን ማለት ነው። ልጆቻችን የዚህ ትግል መሪዎች እንግዲህ በማወቅም ይሁን ባለማወቅ ህዝብን አስከፍተናል፣ አሳዝነናል ብለው ለይቅርታ ተንበርክከዋል። ህዝባችን ደግሞ መቼም መሀሪ ነው፣ ይቅር ባይ ነው። ይቅር ካላላችኋቸው አይነሱም ከተንበረከኩበት። ስለዚህ ይቅርታችሁን በጭብጨባ ወይም ደግሞ በሌታ